ኮሜንቴን 4 ስክሪንሾት ይዤብሻል የኔ ጊፍተሮች ጋር ስትጽፊ የለም ብለሽ ከወጣሽ ማለት ነው። ለዛ ነው አንፎሎ ያረኩኝ። ስምሽን አልጠቅሰውም። አንቺ ሞት አርገ የጸጥ ያልሽው ስራሽን ስለምታውቂ ነው። ውዴ አንድ ሰው ነው የምቀኛ ብሎ የጻፈው ከተመቀኘው ደግ ተመቀኘው ተመቀኘው። እኔ የሰው ጊፍተር ጋር የራሴ ጊፍተርም አልጽፍም። እኔ እስኪ አንድ ቲክቶክ ዓለም ላይ አልኳችሁ እኔ በህይወት ዘመን ቆሜ አንድ ቲክቶክ ዓለም ላይ ኑና ሰፖርት አድርጉኝ ያልኩት ጊፍተር ካለ ይምጣ ያያችኋለሁ። ቤታ እኔ እንኳን የሰው ተውትኝ የራሴ ሰዎች ጋር ሄጄ ዛሬ ባካችሁን ጊፍት ጋላሪን ሙሉልኝ ጊፍት ስጡኝ ያልኩት ሰው ካለ ቴንኬን ፍቅር መጥቶ አደባባይ ላይ አዋርደኝ። አባቴ ሙት እኔ ብያላቅ ቲክቶክ ላይ ብያላቅ ኑና ጊፍት ስጡኝ ኑና ሰፖርት አድርጉኝ ሼር አድርጌ ካለ ይኸው የምወደው አባቴን ዛሬ ነጥለው ብያላቅም እኔ በኩራት ነው የምናገረው። እንኳን አይደለም ሌላ የጌመር ጊፍተር ጋር ሄጄ ልጽፍ ማለት ነው። እኔ ደደብ አይደለሁ የሚያልፍ የሚያገድም የሚወደኝ ይስጠኝ አለቅ። ከዛ በተረፈ እኔ በእንደዚህ አይነት ነገር እኔን አስገብታችሁ አታሙም። ምቀኛም ካስባለኝ አዎ ምቀኛ ነኝ። የኔ ጊፍተር ጋር መጣው ለምን ይጽፋሉ? ለምን የሚያጽፋቸው ለኔ ሰፖርት የሚያደርጉኝ ወዳጆቼ ጋር መጣው ምን የሚያጽፋቸው ነገር አለ? ንገሩኝ እስኪ። ማርያምን ብለሳውን ሰፖርት የምታደርጊ ነው ብለስ አንድ ቀን መጥቼ ብዬሻቃለሁ። ሰላም አለች እዚህ አለ ብዙዎቹ አሉ ማርኪ አለች እመቤቴን ጽፌ አላውቅም። ኑና አርዱኝ ብዬ ኑና ሰፖርት አድርጉኝ ብዬ